አማራ በየና እባላለሁ። የሙዱላ መጀመሪያ ደረጃ ሆስፒታል ስራ አስኪያጅ ነኝ። ይሄንን በጎ ተግባር ለመስራት ራሳችሁን ለበጎ ነገር ቅድሚያ በመስጣታችሁ መጀመሪያ እጅግ አድርጌ ላመሰግን እወዳለሁ። እንደኛ ጠንባሮ ልዩ ወረዳ በሶስት ካችመንት በሆስፒታልና በጋይቻ ጤና ጣቢያ እንዲሁም በደቡብ አምቡኩና ጤና ጣቢያ በጤና ጽህፈት ቤትና በሆስፒታል አማካይነት አቀናጅተን እየሰራን ያለነው ከወጣቶች ጋር ያለው ደም መለገስ ነው። ደምን መለገስ ማለት ምን ማለት ነው? ውድ ህይወትን ማዳን ነው ማለት ነው። ህይወት ማለት የሰው ልጅ ህይወት በብር ወይንም በወርቅ ወይንም በንዋይ የሚገመት አይደለም። ያንን እኛ አንድ ዩኒት ደም ስንሰጥ 3 ሰዎችን እናድናለን ማለት ነው። የሶስት ሰው ህይወት ማለት ደግሞ ምን ያህል እንደጠቀምን ማህበረሰቡ ላይ ምን ያህል አስተዋጽኦ እንዳደረግን በሀገር ደረጃ ምን ያህል አስተዋጽኦ እንዳደረግን ማሰብ ነው ያለብን። ይሄ ደም የምንለግሰው ቅድሚያ ለእናቶች፣ ለህፃናት እንዲሁም አደጋ ለደረሰባቸው ሰዎችና በተለያየ ምክንያት የደም እጥረት የሚከሰትበት ጊዜ አለ። ለምሳሌ ክሮኒክ ህመምተኞች አሉ፣ ካንሰር ታማሚዎች ሊሆኑ ይችላሉ። ሌላም አይነት በመድኃኒት የጎንዮሽ ጉዳት ምክንያት በሌላም ምክንያት የደም እጥረት ሊገጥመን ይችላል። ካልሆነም ደግሞ እንደ ጠንባሮ ልዩ ወረዳ ወይንም እንደ አጎራባች ዞኖችና ወረዳዎችም ማላሪያ በጣም ኃይሊ ኢፒዴሚክ አካባቢ ነው። ስለዚህ ብዙውን ጊዜ በዚህ ምክንያት የደም እጥረት ይገጥመናል ማለት ነው። ስለዚህ የደም እጥረትን እንዳይኖረን በክልላችንም በሀገራችንም ካለበት ቦታ ደርሶ ለሰው ልጅ ውድ ህይወት የሆነውን ለማዳን ተደራሽ ማድረግ ከናንተም ከኛም የሚጠበቅ ስራ ስለሆነ እጅግ አድርገን እናመሰግናለን።